በጣም ልጅ ያለን የምንጠላው ጥያቄ ደግሞ የምንጠላው የተደረግንበት ብዙ ምክንያቶች ነበሩንና የመጀመሪያ አስተማሪ ገብቶ እንግሊዘኛ አስተማሪ ነኝ ያለን ጊዜ የሚሰማን ፊሊንግ ምንድን ነበረ? I mean, I hated that feeling like the most. ለምንድነው የመጀመሪያ ገብቶ የሚጠይቀን ጥያቄ ምንድን ነበረ? ራስን ያስተዋውቅልናል. And the first question that he asks was, introduce yourself. Right? Like the question we all rated so much when we were kids, including myself. But now, whenever I'm given a chance to introduce myself, I do it like happily. ስለዚህ ስትፈሩት የነበራችሁትን እንግሊዘኛ አሁን ወደ ኦፖርቹኒቲ እኔ እንደቀየርኩት እናንተም ደግሞ እንድትቀይሩት የሚያደርጓችሁን ቲፖች ነው የምሰጣችሁ። ኢንትሮዳክሽን ብቻ አይደለም፣ ሌላም የትኛውንም አይነት እንግሊዘኛ በስራችሁ ላይ የሚያስፈልጋችሁ ቢሆን፣ ዴይ ቱ ዴይ ላይፋችሁ ላይ የሚያስፈልጋችሁ ቢሆን፣ ስፔሻሊ ደግሞ ውጭ ሀገር መልካም እድል አጋጥሟችሁ የሄዳችሁ በጣም ቻሌንጅ የተደረጋችሁ ሰዎች ካላችሁ አሁን ላይ የምትፈሩበት ጊዜ አብቅቷል ማለት ነው። ከዚህ በኋላ እኔን በደንብ ጠቅሞኛ ብዬ የማስባቸውን 4 ቲፖች ሰጣችኋለሁ። እናንተም በደንብ እነሱን ከተከተላችኋቸው there is no way that you will not be progressing like ራሳችሁንም የምታስደርቁበት እድል ይኖራችኋል ማለት ነው። ይህን 4 ስቴፖች ብትከተሉ ልጆች ስቁብኝ ነበረ፣ አስተማሪዎች ይገረሙ ነበረ። ምናቃቸው ዴይ ቱ ዴይ የምናገኛቸው ሰዎች ጋር እንግሊዝኛ ለማውራት ስንሞክር ይሳቅብናል። ኦብቪየስሊ አይደለ ልጅ እያለን በተለይ አሁን ደግሞ በጣም ኮንፊደንስ ከማጣታችን የተነሳ ኢቭን መሞከርም ትተናል ብዙዎቻችን አይደለ በጣም ስለሚያስፈራን ማለት ነው። ስፔሻሊ ትንሽ ከፍ ካለን በኋላ Hello, this is Sable. I am an English teacher. I have been teaching English for the past 4 years. ለአራት ዓመታት እንግሊዝኛ እያስተማርኩ ነው። ቋንቋ ትምህርት ቤቶች ላይም እንዲሁም ደግሞ ትምህርት ቤቶች ላይም እያስተማርኩኝ ነው። አሁን ማስተምረው ብሪቲሽ ኢንተርናሽናል አካዳሚ ነው። ስለዚህ ከዚህ በኋላ በሚኖሩ ቪዲዮዎች በደንብ እንግሊዝኛን ከመፍራት ወደ ፍሉዌንት ነው ወደ መናገር ወደዛ ሌቭል እንድትሸጋገሩ ነው የምናደርገው። አብረን ነው የምንሰራው። በየቀኑ የምንፈልገው ከናንተ ትንሽ ሰከንዶቻችሁን ብቻ ይሆናል። እኔን የረዱኝ 4 ቲፖች ምንድናቸው? Like the first was mindset-አችንን መቀየር ነው ያለብን። People are laughing at you? Well, good. It means you're trying. So what you have to do is you have to change that like fear into a fuel. Okay? Change their laughter into a fuel and turn their smirk into a fuel and turn their mocking into a fuel. ስለዚህ እናንተ ልክ እንደ ኢነርጃይዘር መጠቀም ያለባችሁ እነዛን ነገሮች። ስለዚህ ራሴን ኢምፕሩቭ ለማድረግ እና የሚስቁብኝ ሰዎች እንዲያደንቁኝ ለማድረግ ምን አይነት ነገሮችን መከተል ያለብኝ ነው እንጂ ማለት ያለባችሁ አናቆም ማለት ነው። And here I am like trying to help you, but I need your seconds, okay? As you see, like as you saw, the title is Learning English in Seconds, right? But we're not going to determine the seconds. You are going to be in control of that. So what you're going to do is like begin from the first step. And the first step in anything that you want to learn, like a language, is listen. Okay? Like listen for a few seconds every day. Like seconds are not going to be numbered. Okay? That's going to be your decision. So listen, like listen to movies, listen to songs, listen to documentaries, listen to people, okay? And then listening is going to be like it's going to be a vocabulary bank in your minds, okay? ስለዚህ በደንብ መስማት መቻል አለባችሁ። አማርኛ የቻልነው እንዴት ነው? አማርኛ የመጀመሪያ ቋንቋችን የሆኑ ሰዎች አማርኛ የቻልነው እንዴት ነው? ፓረንት ሲያወራ ሰማን፣ ኔይበር ሲያወራ ሰማን፣ ሲብሊንጋችን ሲያወራ ሰማን አይደለ? ስለዚህ መጀመሪያ ማንኛውም ቋንቋ ሲጀመር የሚደረገው ማዳመጥ ነው ማለት ነው። ከማዳመጥ ነው የምንጀምረው። ከዛ በኋላ ምንድነው የምናደርገው? ቀጣይ ስቴፓችን ከማዳመጥ በኋላ መቼም ሁልጊዜ እያዳመጥን አንኖርም አይደለ? ብዙዎቹ ያው ሲመክሩ ሰምቻለሁ። ጥሩ ምክሮች ናቸው ቋንቋ አስተማሪዎች። አዎ ፊልም ማየት አለብን ብለናል፣ ሙዚቃዎች ማዳመጥ አለብን ብለናል። ግን ማዳመጥ በቂ ነው? ኖ ራይት? ስለዚህ ልጆች እያለን አዳምጠን ብቻ ዝም አላልንም አይደለ? Then we try to practice. So the second step is practicing what you heard every day. Okay? Practicing is essential. ስለዚህ ፕራክቲስ ለማድረግ ምን ላድርግ ካላችሁ እኔ በጣም ከራሴ ጋር ማውራት የምወድ ሰው ነኝ። ስለዚህ you stand in front of a mirror, okay? And practice the words. መጀመሪያ ላይ definition ማወቅ ግዴታ አይደለም። እስኪ ጠይቃችሁ በጣም ትግረኛ ዘፈን የምትወዱ ሰዎች ብትኖሩ ወይም ትግረኛ መዝሙር የምትወዱ ሰዎች ወይም ኢቭን እንግሊዘኛ የምትሰሙ ሰዎች፣ ሙዚቃ የምትሰሙ ሰዎች፣ ኦሮምኛ ሙዚቃ የምትሰሙ ሰዎች ትርጉሙ ስለምናውቀው አይደለም አይደል የሸመደድነው አብዛኛውን ነገር። ገና ትርጉማቸውን ሳናውቅ ብዙ ነገር መሸምደድ እንችል ነበር አይደለም? That's actually like the first and big step to learn something. ስለዚህ ቋንቋ
በራሳቸው በሰዎቹ በሚያወሩበት አክሰንት ሲለመድ በጣም መሰረታዊ ነገር ነው። እኛ ሀገር አይ ቲንክ የኢትዮጵያ ቨርዥን የሆነ እንግሊዘኛ አለን አይደለ? ውጭ ሀገር ብንሄድ ለመግባባት በጣም የምንቸገርበት። Like I had this experience. It was like when I was a kid. A friend of my mom came to our house. She's been an English teacher for like I don't know 20-something years, and she had like a case, like a health case, and she had to go to a foreign country and get treatment. ከዛ ምንድነው ስትል የሰማሁት ውጭ ሀገር ሄዳ እንግዲህ ሕክምና ሊደረግላት ነው። እንግሊዝኛ አስተማሪ ነች። ኦልሞስት ለ20 ዓመት አስተምራለች ከዛ በላይ። ግን ሄጄ ስታከም ተርጓሚ ካልመጣልኝ ብዬ አልኩኛለች። ግን 20 ዓመት እና ከዛ በላይ እንግሊዝኛ አስተማሪ ሰው ናት። ለምንድነው ተርጓሚ የሚያስፈልገው ስታስተምር የኖረችውን ቋንቋ? It's because there is like so big difference between the accent that they speak and the accent that we speak. አይደለ? አክሰንት ካለመድን የነሱን ቋንቋ እነሱ እንደሚሉት አድርገን ማውራት ካለመድን ወይ አትሊስት ቤዚክ ነገሩን ማወቅ ካልቻልን ዘብለን አውርተን what are you doing ብለን አውርተን መግባባት በጣም ሊቸግረን ይችላል። ስለዚህ ምንድነው ሊስኒንግ መጀመሪያ ያደረግነው? ለምንድነው ሲያወሩ ፊደሎቹን ይሄ ቃሎቹን ብቻ አይደለም የምታውቁት፣ ሳውንዶቹንም ሴንቴንስ ኮንስትራክሽኑንም ፍጥነታቸውንም እያነበራችሁ ትመጣላችሁ። ከዛ በኋላ it's going to be easy። ምንም ሳትቸገሩ ከትርጉም በፊት ማዳመጥ አለ። ሰማን በኋላ ደግሞ ፕራክቲስ መደረግ አለበት ማለት ነው። ስለዚህ እንግዲህ እቺ የማሚ ጓደኛ የተቸገረችው ለምንድን ነው? ፕራክቲስ ስታደርግ የኖረችው በኢትዮጵያን ቨርዥን ነው እንጂ በትክክለኛ በተናጋሪዎቹ ቨርዥን አልነበር ማለት ነው። እንደዚህ ስል አክሰንት ራሱን የቻለ ብዙ አለ ማለት ነው። የአሜሪካ አክሰንት፣ የአውስትራሊያን፣ የብሪቲሽ ሁሉም ራሱን የቻለ ነው። ግን እነዚህ ሰዎች ብናገናኛቸው መግባባት አይቸገሩም ማለት ነው። ምክንያቱም አትሊስት ቤዚክ የሆነውን አክሰንት እንደዚህ የሚመሳሰለውን ነገር አትሊስት ያውቁታል። ስለዚህ ያን ያህል ችግር አይፈጥርባቸውም። ሰው ፕራክቲስ መደረግ አለበት። መስታወት ፊት ቆሙ። ከዛ በአንዳንድ ጊዜ ደግሞ ብቻችሁን ቁጭ በሉ። ኦኬ የትኛውም አይነት ኮንቨርሴሽን ማድረግ ስትፈልጉ ሰው ፊት መሆኑ የሚከብዳችሁ ከሆነ ብትፈሩ ከሆነ ብቻችሁን ሆናችሁ ተለማመዱ። በደንብ አድርጌዋለሁ። በደንብ ደግሞ ረድቶኛል። በደንብ ምንም ጥያቄ የለው። ሶስተኛ ደረጃ ምንድነው የምናደርገው? ኮመን ወርድ ማጥናት እንጀምራለን። ምንድነው በደንብ የሚጠቀሙት? ምንድነው ማለት ሁልጊዜ የሚጠቀሙት ወርድ ምንድነው? ስለዚህ አሁን ማዳመጥ ይችላል። ቢያንስ ምን እንደሚሉ መለየት ይችላል። በሁለተኛ ራሳችን ፕራክቲስ እያደረግነው ነው። ከዛ በኋላ ግን ወደ ሚኒንግ ደግሞ መድረስ አለብን። So in the third step we are going to we have to identify the common words that they use in everyday life, and then እነሱም ትርጉማቸውንም ማውቀን አባባላቸውንም ማውቀን ህይወታችን ላይ መተግበር መጀመር አለብን ማለት ነው። እዚህ ጋር study common words ብለን ስናወራ common words እንዳሉ ሆነው ግን ደግሞ አማርኛና እንግሊዝኛ ትራንስሌሽን ያላቸውን መጽሐፎች ካገኛችሁ አማርኛ ታሪኩን በደንብ የምታውቁት ነገር ከሆነ በእንግሊዝኛ ቨርዥን ካለው ፈልጉና አንብቡ። እንደዛ በደንብ የሚጠቅም ነገር የለም። ምክንያቱም የምታውቁትን ታሪክ በእንግሊዝኛ እያነበባችሁት ስትመጡ ወይ መማር በምትፈልጉት ቋንቋ እያነበባችሁት ስትመጡ አትሊስት የትኛው አይዲያ ምን ለማለት እንደፈለገ ክሊርሊ ይገባችኋል ማለት ነው። So what I did was like my favorite book, my all-time favorite book is Bible. So what I did was like I know the stories that I'm heard from Genesis to Revelation. ስለዚህ ማቀው መጽሐፍ ነው። ምንድነው ያደረኩት? እንግሊዘኛን ማዳበር በጣም ስፈልግ it's like two birds in one stone ማለት ነው። ምንድነው ያደረኩት? ከመጀመሪያ ጀምሬ እስከ መጨረሻው ድረስ በእንግሊዘኛ ለማንበብ ነው የሞከርኩት። ስለዚህ in the beginning ብሎ ሲጀምር በአማርኛ በመጀመሪያ ነው የሚለው። ስለዚህ ቢጊኒንግ ማለት መጀመሪያ ነው ማለት ነው። እንደዚህ ነው እየተማርን የምንመጣው። ስለዚህ የሆነ በጣም የምትወዱት መጽሐፍ ምረጡ ወይም ደግሞ ስቶሪ ምረጡ። ከዛ በኋላ በአማርኛ በደንብ የምታውቁት ታሪክ ከሆነ በእንግሊዝኛ ስታነቡት it's going to be like በእንግሊዝኛ ሲነበብ በደንብ ኢዚ ይሆንላችሁ ነው የሚመጣው። የተረዳችሁት መምጣት ትጀምራላችሁ። So the last process that I did was trying to use it actively ማለት እንዴት ነው? አሁን ከኮመን ወርድ አልፈናል። የተወሰነ ከዛ ጨመር ያለ ነገር አውቀናል። ስለዚህ አሁን ዴይ ቱ ዴይ ኮንቨርሴሽናችን ላይ ስራ ቦታዎቻችን ላይ መጠቀም ጀምረናል ማለት ነው። ምንም ማቆም የለብንም። አንድ ነገር ልምድ እንዲሆን ከፈለግን ሁልጊዜ ማድረግ ነው አይደል ያለብን። በዛ ነው በሰከንዶች ውስጥ እንግሊዝኛ ማወቅ ይቻላል ያልኳችሁ። ሰከንዶቹን ግን የምትወስኑት እናንተ ናችሁ የምትሆኑት። እነዚህ ቲፖቻችን ናቸው። ወደፊት በደንብ እንማራለን። ኢቭን በጣም እንዳስፈላጊነቱ በስቶሪ ለመማር እንሞክራለን። በደንብ ሊስኒንጋችሁን ማምጣት አለብን። ቋንቋ መናገር እንዲችል አንድ ሰው ከሊስኒንግ ይጀምራል። ከዛ በኋላ ምንድን ነው ያልኳችሁ? በሁለተኛ ደረጃ
እንዳላችሁት ነው። ስለዚህ ፕራክቲስ ሁልጊዜ ማድረግ ትጀምራላችሁ። ከዛ በኋላ ኮመን ወርዶችን ማወቅ ትጀምራላችሁ። በአራተኛ ደረጃ ላይፋችሁ ላይ ሁል ጊዜ ፕራክቲስ ማድረግ ትጀምራላችሁ ማለት ነው። አሁንም የምነግራችሁ ነገር የሚስቁ ሰዎች ይኖራሉ፣ የሚቀልዱባችሁ ሰዎች ይኖራሉ። መጀመሪያው ስቴፕ ላይ ግን let me tell you something, those people who laughed at you will applaud you። መጨረሻ ላይ ለእናንተ አፕሎድ ማድረግ ይጀምራሉ። በራሳችሁ ደግሞ በጣም ደስተኛ መሆን ትችላላችሁ። ከዛ በመጨረሻ እንደ ቲፕ የምናችሁ ነገር ምንድነው? ለምንድን ነው እንግሊዝኛ ማወቅ ያለብን? I know that every language is very important, but English is like we don't have any doubt in the language. Like ምክንያቱም ለምንድን ነው? English it opens doors to many opportunities አይደለ? አሁን በዚህ ዘመን ላይ በተለይ አፕሊኬሽኖቻችን እንግሊዝኛ ናቸው፣ መጽሐፍቶቻችን ብዙዎቹ እንግሊዝኛ ናቸው፣ ቴክኖሎጂዎቻችን ብዙዎቹ እንግሊዝኛ ናቸው። እንግሊዝኛን አለማወቅና ከእንግሊዝኛ ወደኋላ መቅረት እንደ ሰውም ብዙ ነገሮቻችንን ወደኋላ ያስቀሩብናል። ስለዚህ ምንም ነገ ዛሬ የምንለው ነገር አይደለም። አሁን ብለን መጀመሪያ ያለብን እንግሊዝኛን መማር ነው። የትኛውን ቦታ ላይ ስትሄዱ ሳትፈሩ በድፍረት እንድትናገሩ፣ የትኛውንም ነገር ሰርች ማድረግ ስትፈልጉ ምንም ሳይከብዳችሁ ሰርች ማድረግ እንድትችሉ፣ መጽሐፎች ማንበብ ስትፈልጉ there are so many great books in English, there are so many great movies in English, there are so many great documentaries in English, there are so many like perfect podcasts in English። ስለዚህ እነዚህ ነገሮች ጋር ያለምንም መሳቀቅ እያንዳንዱ ነገር ግልጽ እየሆነላችሁ እንድትቀጥሉ እንግሊዝኛ መታወቅ ግዴታ ነው። ስለዚህ ግን እንደ መጀመሪያ ነው የምላችሁ። ከዚህ በኋላ ግን ወደ ኮርሶቹ በደንብ ዲቴይል እንገባለን። ምንም አያሳስባችሁ። በየቀኑ ብቻ ትንሽ ሰከንዶች ስጡን እንጂ ወይም ለራሳችሁ ትንሽ ሰከንዶች ስጡ እንጂ you will be progressing። እናንተ ሳታውቁት ነው ማድረግ የምትጀምሩት። just like a plant, okay, or just like a baby። አንድ ህፃን ቁጭ አድርጋችሁ መቆም መሄድ እስከሚጀምር ድረስ ቁጭ ብላችሁ ሙሉ ለሙሉ አታዩትም። each step በየቀኑ ግን በደንብ ቤቢያችን እየተለወጠ እንደሚመጣ ግን እናውቃለን። ምንም እንኳን እያንዳንዷን ስቴፕ ባናያትም ልክ እንደዛ እጽዋትን ተክለን በየቀኑ ሲያድግ ቁጭ ብለን አንከታተለውም፣ ግን አድገው እናገኘዋለን የሆነ ጊዜ። ቋንቋም እንደዛ ነው። እናንተ በየቀኑ ትንንሽ ሰከንዶች ስጡን እንጂ ወይም ትንንሽ ሰከንዶች ለራሳችሁ ስጡ እንጂ ሳታስቡት በጣም ፕሮግረስ አድርጋችሁ ራሳችሁን ታገኙታላችሁ። እኔ እንደዛ ነው ያደረኩት። መጀመሪያ ፊልም ማየት ስጀምር እውነቴን ነው ብላችሁ አቁሜ ሁሉ አውቃለሁ እንዴ ለምንድን ነው ከማይገባኝ ነገር ጋር እንደዚህ የምታገለው ብዬ ማለት ነው። ግን አቁሜ ቢሆን ኖሮ አሁን ላይ ስቆጭ ነበር ራሴን የማገኘው። Now I can speak fluently, like as much as I want, and whenever I go to an interview, I go like boldly. The only thing that I worry about whenever I enter an interview room is the salary expectation. Like that's my honest comment on that. Like the other things, I'm sure of myself. I'm so full of myself. Like positively ማለት ነው። full of myself ስላችሁ ብራክ ከማድረግ ወይም አሮጋንት ከመሆን ሳይሆን ምንም ሳልፈራ ኮንፊደንት ሆኜ የትኛውን ቦታ ላይ የሚሄደው ሰው። እነዚህን ቲፖች ነው እንደ መጀመሪያ የነገርኳችሁ። መጀመሪያ ከቲፖቹ የጀመርኩት እነዚህን ነገሮች በደንብ ሲሪየስሊ እንድታዩዋቸውና ህይወታችሁ ላይ ለውጥ እንደምታመጡ በደንብ እርግጠኛ ስለሆንኩባቸው ነው። ስለዚህ ለዛሬ ያለኝ ይሄን ይመስላል። በቀጣይ ወደ ትምህርቶቻችን በደንብ ዲፕ እንገባለን። Alright, so this is just an introduction part. If you want like online courses or in-person courses, you can call me with the phone number that you see on the screen. And መማር የምትፈልጉ በአካልም ሊሆን ይችላል፣ በኦንላይንም ሊሆን ይችላል። መማር የምትፈልጉ መደወል ይቻላል በማንኛውም ጊዜ። And for more videos, you can subscribe to this channel. I'm so happy for my families in this channel. ከዚህ በኋላ በደንብ እንገናኛለን፣ በደንብ እንማማራለን፣ በደንብ ጋይድ እንደራረጋለን። እኔ እንዳስተማሪ አይደለም እዚህ ያለሁት ጋይድ ለመደራረግ ብቻ ነው። ከእናንተም ብዙ የምማረው ነገር አለ ብዬ አስባለሁ። You can comment on the comment section and I'll really be happy to give you a feedback for like any comments. ስለዚህ ዛሬ ነበረን ይሄንን ይመስላል። See you in the next video. God bless. Thank you.